ማድረግ ማለት ነው። ያለ ትኬት ያለ ቪዛ ያለ ወጪ ኢየሩሳሌም ውሎ መምጣት ነው የሚያስቀድስ ሰው። አንዳንድ ሰው በዓመት ኢየሩሳሌም ሲሄድ ብርቅ ይመስላል። እሱ አይደለም የሚያስቀድስ ሰው። በየቀኑ ኢየሩሳሌም ነው ያለው፣ በየቀኑ ማለት ነው። የታረደውን ፈላ ንጹሕን በግ ሲበላማ ልቡ ይበራል። ይወርድ መንፈስ ቅዱስ በላይ ላይ ብስቱ ወወይኑ፣ መንፈስ ቅዱስ በብስቱና ወይኑ ላይ ይወርዳል። ዘይብል ካህን ጸጋ መንፈስ ቅዱስ ሆኑ። ይህም የሚወርድበት ሰዓት ካህኑ መንፈስ ቅዱስን ላክ ሲለው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲል በመጀመሪያ ካህኑ የዛን ጊዜ ይባረካል። አዎ ስጋው ተለውጦ ስጋ መለኮት ህብስቱ ማለት ነው። ህብስቱ ተለውጦ ስጋ መለኮት ወይም ተለውጦ ደመ መለኮት ይላል። አሐዱ ሲባል ማለት ያም ከዛ በኋላ ምን ዝግጅት ነው፣ ማጠቃቀድ ነው፣ ማሳመር ነው። ያንን ለስጋው ደግሞ ክብር መስጠት ነው። ከዛ በኋላ ያለው ጸሎት ማለት ነው። ይወርዳል። ከዛ በኋላ ይወርድ ጦም በቅጽበት አባላተ ክርስቶስ ይሁኑ የሚቀበሉትን ሰዎች ካህኑ ስጋውን ይዞ ስጋውን አማኑኤል ዘነሳ እምግዝእተ ኩልነ ቅድስት ድንግል ማርያም ለመድኃኒተ ስጋነ ወነፍስነ ይህ ይለዋል ካህኑ ምእመኑ ሲቆርብ። ዝም ብሎ አይደለም የሚያቆርቡ፣ ይህ ይለዋል። ይሄ በእጅ ያስኩ ማለት ነው። አማኑኤል ስለ መዳናችን ከቅድስት ድንግል ማርያም የነሳው ስጋ ነው ይለዋል። በዚህ ጊዜ ምእመኑ ምን ይላል? የሚቆርበው ሰው አሜን ወአሜን ይኩነኒ ለሕይወት ወለመድኃኒት። እናንተም አትሉ እኛም ዝም ብለን የምናቆርበው ድካም ሲበዛ ይሆናል እንጂ ካህናቱ ይላሉ። እናንተ ግን ማለት አለባችሁ እውነት ነው ለሕይወት ለመድኃኒት ይሁነኝ ሲል ምእመኑ ያን ጊዜ የዛ የምእመን አካል ተቀይሮ ተለውጦ የክርስቶስ አካል ይሆናል። ክብር ምስጋና ላዳኛችን ነው። በየቀኑ መክበር፣ በየቀኑ መቀደስ፣ በየቀኑ መንጻት፣ በየቀኑ ብርሃን መለለስ ነው ቤተ ክርስቲያን። እናምንና ለምትቆርሱ የታደላቸዋል። እድል ይሏል ያለ ጸጋ ይሏቸዋል ያለ ሌላ አይደለም። መኪና መንዳት እንደምትመጡ ቤት መስራት እንዳይመስላችሁ። እሱ ስጋዊ ነገር ነው፣ ተራ ነገር ነው። ቢኖርም አይጎዳም በንጹህ ከመጣ እሱና እናንተናለ የምታስተናግዱ ሰዎች ቀስ ብላችሁ እሺ፣ ሰዋት ወከባት ትፍጠሩ ቀስ ሌላ ሰው ስለማያውቅ እና አስቀድሱ ነው። እና እንግዲህ ክርስትና ትልቅ ጸጋ ነው። አባቶቻችን ሐዋርያት አሁን የሰኔ ጾም ይባላል። ሰኔ ወራ ሰኔ ማለት የሚያምረው ወር ማለት ነው። ሰነየ አማረ የሚያምረው ወር ሲበሉ የሚያምረው ወር በሉ። የሚያምረው ወር አዎ፣ ምንድን ነው? ዛሬ የታረሰው ዛሬ የተዘራው ነው። ሁላችንም ለቤተ ክርስቲያን ለስጋ ኑሯችን ማለት ነው። መሬቱ አካል አበቀለች መገበሪያ የማይገኝም ቅዳሴም የለ ማለት ነው። ቅድም አባታችን ተናግረዋል። እንግዲህ ከብዙ አናማውም እግዚአብሔርን ገና ነው። ክረምቱ ነገ ነው የሚገባው። ወርሃ ክረምት ከሰኔ 25 እስከ መስከረም 25 ድረስ ነው ወርሃ ክረምት ማለት በእኛ በኢትዮጵያውያን ማለት ነው። በሌሎቹም ሀገር አለ። አውስትራሊያ ክረምቱ ከእኛ ጋር ይገናኛል። ሌሎችም የሚገናኙ ሀገራት አሉ። የእኛ ደግሞ ደስ የሚል አሁን ባለንበት ሁኔታ እግዚአብሔርን እየጠበቅን ነው። እንግዲህ ክረምት ሀብት ነው። ክረምት ባለጸጋ ነው። ክረምት የማይሰጠው ነገር የለም። ክረምት በእግዚአብሔር ይመሰላል። እግዚአብሔር የማያልቅበት ንጉሥ ነው። የማያልቅበት ንጉሥ ነው። እንዲሁ እግዚአብሔር እኮ እንዴት ብዬ ልግለጻችሁ? እግዚአብሔር እንዲሁ ምን አይነት እንደሆነ ታውቃላችሁ? አይታችሁ ታውቃላችሁ? ምንድን ነው? እኔ ትላንትና እሑድ ምስባክ ሲሰበክ ዲያቆኑ ይገርመኝ ነበር። አንተሰ መሐሪ ወእግዚኦ ወመስተሳይ፣ አንተሰ እግዚኦ መሐሪ ወመስተሳይ፣ ሩቀ መዓት ወብዙ ምሕረት ወጻድቅ። እግዚአብሔር ማለት ይሄ ነው። እግዚአብሔር ይሄ ነው። ዝም ብዬ የሚገልጽልኝ ይሄ ነው። እግዚአብሔር ነው። አንተ ግን አቤቱ ይቅር ባይ ነህ፣ መዓትህ የራቀ ምሕረትህ የበዛ የፈጠርከውን ፍጥረት በገርነት በደግነት በበረከት የምትመለከት ላይ ነው እግዚአብሔር። እሱ ዓለም ፈራጅ ናት፣ ዓለም አቁሳይ ናት፣ ዓለም አሳዳጅ ናት። ዓለም በቁስላችን ላይ ቅዝቃዜ ነው የምትጨምረው። ዓለም መርዝ ነው የምትግተው።
እግዚአብሔር ምሕረቱን ነው የሚያጠጣን። ዓለም ታራቁተናለች፣ እግዚአብሔር ጸጋውን ነው የሚያለብሰው። የእግዚአብሔር ቸርነት የተለየ እና ንዑዳን ክቡራን ሐዋርያት ጾማቸው ነው። አለቀች እኮ አንድ ሳምንት ናት የቀረችው። ስለዚህ የዛሬ 10 ቀን ይመስለኛል ጾሙን የምንፈስክበት ነው። ትልቅ በዓል ከሰባቱ አቋማት ቅድም አባታችን ካስተማሩን አንዱ የሰኔ ጾም ነው። በማቴዎስ ወንጌል ምዕራፍ 9 ላይ የተጠቀሰ ጾም። ያን ጊዜ ይጾማሉ። አሚሃ ይጸውሙ ብሏል ጌታ። ጌታ ደቀ መዛሙርቱ ከእሱ ጋር እያለ እሸት ቆርጠው ስለበሉ ለምን ደቀ መዛሙርት አይጾሙም? የዮሐንስ ደቀ መዝሙር ይጾማሉ አሉት። አይ ያን ጊዜ ይጾማሉ አለ ጌታ። ሙሽራው ከእነሱ ጋር እያሉ ሚዜዎች አይጾሙም። ይህ ማለት ምን ማለት ነው? ጾም ጸሎት ንጉሱን ለማግኘት ነው። ለሌላ ጥቅም የለውም። ሌላ ጥቅም እግዚአብሔር ጋር ለመድረስ መሰላል ነው ጾም ጸሎት። ንጉሱ ከእነሱ ጋር አለ፣ ሙሽራው ከእነሱ ጋር አለ። እነሱ ሚዜዎች ናቸው፣ አጃቢዎች ናቸው። ሚዜ ማለት አጃቢ፣ አክባሪ፣ ለሙሽራው ክብር የሚሰጥ፣ ለሙሽራው የሚዘምር፣ የሙሽራው ፕሮቶኮል የሚጠብቅ፣ እልል የሚል የሚዘምር፣ የሚያጨበጭብ፣ የሙሽራው ክብር እንዳይቀንስ የሚያደርግ ማለት ነው። ሚዜ ማለት እነሱ ያን አድርገውታል። እኔ ከእነሱ ጋር አለው የሚጾሙበት ጊዜ አለ አለ። ሙሽራው ከእነሱ ሲሄድ አለ እኔ ሳርግ ማለት ነው። ጾሙ ሐዋርያት ጸጋ መንፈስ ቅዱስ ስለወረደላቸው። መንፈስ ቅዱስ የወረደለት ሰው ይበላል፣ ይጨፍራል፣ ይደንሳል አይልም። የእግዚአብሔር ቃል አጾም አያስፈልግም ማለት ነው። ያን ጊዜ አለ መቼ? ከበዓለ ጰራቅሊጦስ በኋላ ጾሙ ሐዋርያት። ስለዚህ የዚህ ጾም ፋሲካው ሐምሌ 5 ብርሃናት ዓለም ጴጥሮስ ጳውሎስ ማለት ነው የእነሱ በዓል ነው እና በዛን ቀን ደግሞ እዚህ ቦታችን ላይ ንግስ አለ። ታላቁ እንግዲህ መርካቶ እኔ በጣም ይገርመኛል። የቻለቻቸው መቼም እነሱ አይከብዱም፣ መሬቷን ይሸከሟታል እንጂ ተክልዬ ናቸው፣ አቡዬ ናቸው። እንኳን ታሪካቸውን ለመተረክ ስማቸውን ራሱ ለመጥራት እኮ ይከብዳል። መሬት ራሱ እንደቻላቸው የቅድስናቸው ጸጋ ባለ 6 ክንድ ናቸው ተክልዬ። እኛ ደግሞ ባለ ጭራው ናቸው። 100 ዓመት ተዘቅዝቀው ዝቋላ ምድር ላይ ለኢትዮጵያ ያለቀሱ። እንኳን 100 ዓመት ዛሬ 100 ደቂቃ ለወንድሙ የሚያለቅሳለ ይድፋ ይገልብጥህ ያጥፋ ነው የምንለው። በባለስልጣኑ ላይ ሰንፈር እንደው ከምንሰድባቸው ብንጸልይላቸው ይሻላል አይሻልም? እርግሙም ይላል የለም። የእግዚአብሔር ቃል ጸልዩላቸው፣ ጸልዩ በእንተ ናቡከደነፆር ይላል። ጸልዩ በእንተ ናቡከደነፆር፣ ስለ ክፉ ስለ ናቡከደነፆር ጸልዩ ይላል እግዚአብሔር ቃል። 3ቱን ሕፃናት እሳት ውስጥ የጣለው ንጉሥ ነው ያ። ጸልዩለት ይላል። ስለ ካህናት መጸለይ ይገባቸዋል። ምዕመናን መፍረድ አይደለም። ስለ ዲያቆናት፣ ስለ ዘማሪያን፣ ስለ ሰባካያን፣ ስለ ሀገር ሁሉም ቤተ ክርስቲያን መጥቶ ሰው ስለ ራሱ አይጸልይም። ወንድሙን የማይወድ ገና በጨለማ አለ ይላል የእግዚአብሔር ቃል። ወንድምን መውደዳችን በምንድን ነው የሚታወቀው? ለእሱ በመጸለይ ለእሱ በመለመን እድሜ እንዲሰጠው ሀብት እንዲሰጠው። እኛ ለራሳችን ለእኔ እኛ ቤት በክርስትናው ቤት ማለት ነው ለእኔ የሚል ነገር አይሰራም። ለወንድሜ ነው። ወንድሜን ባርከው፣ ወንድሜን ቀድሰው ማለት ነው የሚገባው ማለት ነው የሚገባው። እና ይሄ ሰኔ ጾም የበረከት ጾም ነው። ብዙ ምዕመናን በጣም ደስ የሚል ያው ደብረ አሜን ዓመት እስከ ዓመት ቅዳሴ ከሰዓት ነው ጾሙ የሚፈታ። አሁን አቡዬ ቅዳሜ ይመስሉኛል ብርሃናት ዓለም ጴጥሮስ ጳውሎስ ትልቅ በዓል ነው። ምዕመናን እንዳትቀሩ። እዚህ ቤተ ክርስቲያን ነው የምናድረው። በዓሉን እዚሁ አንግሰን ከዛ በኋላ ነው የሚኬደው እና ያ ንግስ አለ እዚሁ በዓሉ እኛ ጋር ይነግሳል። ትልቅ በዓል ነው። ቅዳሜ ቀን ነው። ቀደም ብለን ቅዳሴ እንገባለን። ቶሎ እንሸኛቸዋለን። ምን አሁንስ መቼ ጨረሳችሁና እናንተ መቼ ቶሎ ትሸኛላችሁ እንዳትሉ። አሁን ቅዳሴው እንድትደርስ ፈልገን እኮ በሰበቡ ለማጥደቅ ነው እናንተ እንጂ እኛም እኮ ይደክመናል። ይደክማል ማለት ይደክማል። በሰበቡ መምሬ ይሳቡ ይላል። በሰበቡ እንድድኑ ነው ምዕመናን፣ በሰበቡ እንድትጸድቁ ነው። ሌላው ምህላ ስለምናደርግ ከውስጥ ካህናቱ ልብሰ ተክህኖ ለብሰው ማዕጠንተ ወርቅ ይዘው ይመጣሉ።
ያው የተለመደ ነው። በ24ኛ ደብረ አሜን ማለት ነው የተለመደ በ24 ከጉባኤው በኋላ ምህላ አድርገን ጸሎት አድርገን ነው የምንሸኛችሁ። ምሳ ነው እሱ፣ ምግብ ነው እሱ እና አባቶቻችን ሐዋርያት ጸጋቸው ብዙ ነው፣ በረከታቸው ብዙ ነው። በረከታቸው ይትረፍረፍልን። አሜን በሉ። ሀገራችን ሰላም ያደርግልን። ደስ የሚል ነው። እንደው የግቢ እናሰፋዋለን። እናንተ ስትመጡ ትሞላላችሁ፣ እናሰፋዋለን ደግሞ ትሞላላችሁ። እንግዲህ ቀጥለን ማስፋት ነው ወደፊት እና እንግዲህ ይሄ እኮ እግዚአብሔር ለጻድቅ የሰጣቸው ጸጋ እኮ ነው። ልጆችህን አላቸው እግዚአብሔር። ይገርመኛል። እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ አላቸው። ይኸው ሕያው ነው። ያው አንድ ራይድ ደንበኛ ሹፌር አለ። ተክልዬ በጣም ይወዳልና